የዲክ ልጅ ሪቻርድ ሲወለድ የእንግዴ ልጁ በአንገቱ ላይ ተጠምጥሞ ነበረ። በዚህ ምክንያት አእምሮው እጅግ ተጎዳ። መራመድም ሆነ መናገር አይችልም ነበረ። በጥንቷ ሮም ልማድ በዚህ ሁኔታ የሚወለድ ልጅ እርሱ መጣል ነበረበት። ዲክና ባለቤቱ ግን ሪቻርድን ሊንከባከቡት ወደ ቤት ወሰዱት። ዕድሜው 11 ሲሆን ሊግባባበት የሚችልበትን መሳሪያ እንዲሰራለት ወደ ተፍስ ዩኒቨርሲቲ ኢንጂነሪንግ ክፍል ወሰዱት። የአእምሮ ክፍል ምንም ነገር የመረዳት አቅም እንደሌለው ተነገራቸው። ዲክ ግን ለልጁ ቀልድ ነግሮት ነበርና ሪቻርድ ሳቀ። ዩኒቨርሲቲውም ለሪቻርድ በጭንቅላቱ ጎን እንደ በተን በመጫን አረፍተ ነገሮችን እንዲጽፍ የሚያስችለውን ኮምፒውተር ሰራለት። መንቀሳቀስ የሚችለው የሰውነት ክፍሉ ጭንቅላቱ ብቻ ነበርና። ሪቻርድ አንድ ቀን ሽባ ለሆኑ ወጣቶች እርዳታ የሚውል የሩጫ ውድድር እንዳለ ሲሰማ እንዲህ የሚል አረፍተ ነገር ጻፈ። አባቴ ሆይ መሮጥ እፈልጋለሁ። በወቅቱ ዲክ ዕድሜው 40 ዓመት ሲሆን ከዚህ በፊት ከ1 ማይል በላይ ሮጦ የማያውቅ ሰው ነበረ። ሆኖም ልጁን በዊልቸር እየገፋ ውድድሩን መጨረስ ቻለ። ውድድሩ ካበቃ በኋላ ሪቻርድ የዲክን ሕይወት የቀየረች አንዲት አረፍተ ነገር ኮምፒውተሩ ላይ ጻፈ። አባባ እንዲህ ስሮጥ አካለ ስንኩል የሆንኩ እንኳን አይመስለኝም አለ። ብዙ ሰው ዲክ ወደር አልባ ጀግና ነው ሊል ይችላል። ነገር ግን ያ ሙሉ እውነት አይደለም። ዲክ እንደተናገረው ጀግና ሊባል የሚገባው መነሳሳቱንና የመሮጥ ምክንያቱ የሆነውን በዊልቸሩ ላይ ሆኖ መንቀሳቀስ የማይችለው 110 ፓውንድ የሚመዝነውን ልጁን ነው። ግሪካውያን ለአካላዊ ብቃትና ለፍጽምና ለታላቅነት ትግል ትልቅ ቦታ ይሰጡ ነበረ። እነርሱ ኦሎምፒክን ሰጡን። ይህም ሰዎች እንደ ኦሎምፐስ አማልክት ለመሆን የሚታገሉበት ውድድር ነው። እነርሱ ማራቶንን ሰጡን። ይህም የሰው ልጅ ፍላጎትና ጥንካሬ የመጨረሻ ፈተና ነው። ነገር ግን አንድ አባት አካል ጉዳተኛ ልጁን ተሸክሞ ማራቶንን ሲሮጥ የሚያሳይ ታሪክ ሊሰጡን አይችሉም ነበር። በቤተልሔም የተወለደው ሕፃን አድጎ የኃጢአተኞች ወዳጅ እንጂ የሮም ወዳጅ አልነበረም። ሕይወቱን ያሳለፈው ከተራውና ምንም ግምት ከማይሰጠው ማህበረሰብ ጋር ነበረ። ለለምጻሞችና ለአካል ጉዳተኞች፣ ለዓይነ ስውራንና ለለማኞች፣ ለጋለሞታዎችና ለአሳ አጥማጆች፣ ለሴቶችና ለሕፃናት ትልቅ ትኩረት ሰጥቷል። ከሄሮድስ መንግስት የተለየ መንግስት የመምጣቱ ብስራት ነበረ። በዚያ መንግስት ውስጥ በእግዚአብሔር ዘንድ ያለው በረከትና ዋጋ አሁን ለመንፈስ ድሆች፣ ለገሮችና ለሚሰደዱት ሁሉ ተሰጥቷል። ሰዎች ያን ጊዜም ቢሆን ይህ ምን ማለት እንደሆነ አልገባቸውም ነበረ። ዛሬም ይህ ምን ማለት እንደሆነ ላይገባን ይችላል። ነገር ግን አንድ አብዮት እየተጀመረ ነበረ። ከማህበረሰቡ ግርጌ ተነስቶ የሄሮድስን ትዕቢት የሚገታ በጸጥታና በዝምታ ስራውን የሚሰራ ንቅናቄ። ይህ ንቅናቄ ልክ እንደ ቤተልሔም ዋሻ ከመሬት በታች የተደበቀ ንቅናቄ ነበር። ከዚያ ልደት ጀምሮ ለሕፃናትና ለነገስታት እንዲሁም ለሌሎች ሰዎች ያለን መልክ እና አመለካከት ተቀይሯል። ዴቪድ ቤንት ሌሃርት እንዲህ ሲል እንደዘረዘረው የኦቲዝም ወይም ዳውን ሲንድሮም ያለባቸው ሕፃናት ሕይወታቸውን ያባከኑ ምስኪን ወንዶችና ሴቶች
ቤት አልባዎች፣ በጽኑ የደህዩ፣ የታመሙ፣ የአእምሮ ህመምተኞች፣ አካል ጉዳተኞች፣ ስደተኞች፣ ተፈናቃዮች፣ ወንጀለኞችም እንኳን ሳይቀሩ። እነዚህ ሰዎች በጥንት አባቶቻችን ዘንድ እንደ ሸክም የሚታዩ ነበረ። አሁን ግን የህሊናችን ስስትን የሚያርቁና መለኮታዊ ክብርን የተሸከሙ አድርገን እንድንመለከታቸው ተገደናል። ይህ ኢየሱስ ያየውና ሄሮድስ ሊያየው ያልቻለው ነገር ነበረ። አስገራሚ ለውጥ። የሐምራዊ ልብስ የለበሱ፣ የሚያብረቀርቅ ዘውድ የጫኑ፣ የታላቅነት ስም የተሰጣቸው ሰዎች አስቂኝ መስለው መታየት ሲጀምሩ፣ በግርግም የተኛው ሕፃን ግን ዝናውና ግርማው እየጨመረ ሄደ። የእግዚአብሔርን ክብር በተሰቀለው ባሪያው ውስጥ ማየት ቻልን። በዚያ ምክንያት የዓለምን የተረሱ ወገኖች የሰማይ ልጆች አድርገን እንመለከታለን። እርሱ ወደ ዓለም የመጣው ምንም አይነት ክብር ሳይኖረው ነበረ።